ከአዲስ አበባ በስተምዕራብ በኩል በግምት 322 ኪሎ ሜትር ርቀት ተጉዘን በኦሮሚያ ክልል በጅማ ዞን ልሙኩሳ ወረዳ ውስጥ አርዋ ኩትቻ ሰፈር ወደምትገኝ አንዲት ታሪካዊ ሀድራ አቅንተናል። ይህ ጉዞ የባህልን ጥልቀት፣ የእምነትን ልዕልናና የዘመናት ታሪክን የምንካኝበት ድንቅ አጋጣሚ ነው። መንገዳችን በአላህ ሱብሓነሁ ወተዓላ ውብ ፍጥረት ያጌጠ ነበር። ዳገታማ ቁልቁለቶችን፣ ጥቅጥቅ ያሉ ሸለቆዎችንና ጥቅጥቅ ያሉ ጫካዎችን አቋርጠን በንጹህ አየርና በአረንጓዴ ቅጠሎች ተከበን ወደ በረከት ስፍራው እየተጓዝን ነበር። ይህ ሁሉ የተፈጥሮ ውበት የአላህን ኃያልነት የሚያሳይ ሲሆን ጉዞአችንን መንፈሳዊ ስሜትን አላብሶናል። ይህንን ታሪካዊ ሀድራ ያቀፈው ሰፈርና አካባቢው በስተጅማ በኩል የሚገኝ ሲሆን እንደተመለከትነው የአካባቢው ተወላጆች በአብዛኛዎቹ እስልምና እምነት ተከታዮች ናቸው። በተለይም ደግሞ የአህለ ሱና ወልጀማ አስተምህሮትን በጥብቅ የሚከተሉ ሱኒ ሙስሊሞች በስፋት እንደሚኖሩ ለመገንዘብ ችለናል። ወደ ሀድራው እየተቃረብን በሄድን ቁጥር የናፍቆቱ ማዕበል እየጠነከረ መጣ። ድንገት ከሀድራው በግምት 1.5 ኪሎ ሜትር ርቀት ላይ የአባ ነይም የልብ ወዳጆች የዚህ ሀድራ ደጃፍ ደረሶች ፍቅር ተነሳስተው በተሽከርካሪ ሊቀበሉን ሲመጡ ተመለከትን። ይህ ድንቅ አቀባበል የናፍቆትን ሁሉ ቃል የሚተረጉም ነበር። ልባቸው በደስታ የፈነደቀ እነዚህ ውድ ወንድሞችና እህቶች ለእንግዶቻቸው ያላቸውን ፍቅር በተግባር አሳዩ። الحمد مولا الله يا غفاري حيث أنعمتنا بطه المختاري معدن سر الله شافع الأوذاري غاث المحبين في يوم الغرغار سر الخلد سلام معطر بعرف شزية والرضا والإكرام بعد الكونية على شمس الهرم كنز الأبدية على التابعين وكل الأحباب وعلى سائر أهل الاقتراب الصلاة والسلام بغير الأبدية ወደ ሀድራው በበለጠ ስንጠጋ የምናየው ትዕይንት ልብን በሐሴት የሚሞላ ነበር። እልፍ አእላፍ ሕዝብ በደስታ እልል ታጅቦ ሊቀበለን ወጥቷል። ይህ ሁሉ ሕዝብ ረዥም መንገድን አቋርጦ ለእንግዶቹ ያለውን ክብርና ፍቅር ሲገልጽ ማየት ልብን በእጅጉ በደስታ ይሞላል። የክብር እንግዳችን የሆኑት የብዙሃኑ አባት የደቢ ሞላ ሀድራ አራተኛው ኸሊፋ ክቡር ሼህ መሐመድ አሚን ይህ ሁሉ ሕዝብ ለእርሳቸው ያለውን ፍቅር ለመመስከር የወጣበት ልዩ አጋጣሚ ነበር። እኛም ከእነርሱም ጋር በአንድነት ለዚህ ታላቅ ፍቅር ተቀበልን። ይህ አቀባበል የዘቢ ሞላና የአልጌ ሀድራን የረዥም ጊዜ ወዳጅነት የሚያሳይ ድንቅ ምስክርነት ነው። በዚህ ድንቅ ሀድራ ላይ የዘቢ ሞላው ሀድራ የብዙሃኑ አባት የሆኑት ሼህ መሐመድ አሚን በክብር እንግድነት በመምጣታቸው ዝግጅቱን ልዩ ድባብ አላብሶታል። በእርሳቸው መሪነትና
በልዩ ደማቅ ድባብ ነበር እኛን የተቀበሉን። ይህ ትዕይንት የእንግዳ ተቀባይነታቸውና ለዝግጅቱ ያላቸውን ክብር በግልጽ ያሳያል። التقى والبر منه تعلمات وشرعه هيا شرع قدمات بناها وكانت وقدفت وتهدمات Alhamdulillah እንኳን እዛ አገናኘ አልሐምዱሊላህ በገርጋር ረቱሊን ወገኔ ነጋዳ ወን ወገርሲስ ከነ ቤተሰቦቻችን መጣ ነው። እናንተም እንደዛው ነው የነሰራችሁ ማቲ ሲኒስ ማቲ ኮሳን ቱደከዲ ፈሪስ ንስ ማቲ መከኛ ወጀኒ ይዱፍኔ እና ይሄ ትልቅ ኔማ ነው፣ ደስታ ነው። ጉዳይ ለኩና ገመቹን ሰዋን ነመራ ገሉሚቲ መንገዱ ደግሞ ሁሉ ሰላም ነው። አልሐምዱሊላህ ከራንስ ሞና ጋር ዱፍኔ ኦሮሚያ ክልል ሰላም ነው። ኦሮሚያ ክልልን ነው ኦሮሚያ ኩኒስ ነጋር ሌላ የሚንቀሳቀስ የለም። ሌላ ጋር እንዲሁ ሸካለው ዶምብራ ሸክል ለከን ቀቡ ሐመሰን ለህ ቀቡ ሀለ ጋር ይታይ እንዲ ከንዱ ትልፍኔ ጀዳ ወላሂ ሁሉም ምን ይያለ ነው የተቀበለው። እንዲኑ ገመቹን ማን ትልቸኑ ተቀበለት መዱፍኔ መሌባ ተኮ ግጭቲ ተኮ መሌ ዱፍኔ አልሐምዱሊላህ ረብል ዓለሚን እንግዲህ እንደምታዩት ሁሉ በፈገግታ በደስታ ነው ያለው። ሰይቁን ከሰኒ ገመቹን ከሰኒ ስንራስ ሙለታ ኑራስ ሙለታ አልሐምዱሊላህ ኩን ኒዕማ ጉዳ እዚህ ላይ የተደረገ ዱዓ ለሀገር ሰላም ለአንድነት በአይነ ሰረቲ ጎዳተሙ ጎዶ ሞድ ብያ ነገኛ ብያቲ ፊሲ ተኩማ ዳፊሲ ከማፉ ተጋሃዳ አይደል አጥብቆ ዱዓ ማድረግ ነው። በርችተኒ ዱዓ ከዳችሁ ነው እነ ሰረቲ ከዳፋ ትልቅ መስራ ላይ ፍቅም ብላችሁ ኸይር ጉዳ ከረቡን አርገቺሱ እንዲ መንግስታችን የተረጋጋ አላህ አድርገው በከነ ጋን ቡ ረብኑ ሆታስ ሸር የሚሸርቡት ሁሉ አይሳካላቸው። ሸር ወጅቱ ሸርን ጀራጀር መትደ በጀር መሐበለሱ አይሆንላቸው። አልሐምዱሊላህ ጥሩ ተቀበለ። በፊቱ ነገር በጣም ዘያዳ ላይ ነው የተቀበላችሁ። በርችተኒ ሰዱሪ ጫላ ጀበልተኒ ነው ሲመተኒ ሁሉ ነገር እዚህ ነው እናንተ ጋር ነው። ብሩም ያለው እናንተ ጋር ነው። መስጊዱም ደግሞ በህንጻ ይገነባል ኢንሻአላህ። ካዳን ጃራ መስጊድ ቸሙ መስጊድ ካዳን ጃራ ማለት ለቦታውም ለመስጊዱም ለመድረሳውም ለሁሉም ዱዓ አድርጉ። ከነዱዋ ሚቲ መድረሳን ሰከጃረሙ በሪቻ ካይልሚነ ሰረቲ በፈለቱ አካሃል ቢጀቱ በሪቻ ዱዓይን መጀጀባዳሲ ኢንሻአላህ በደስታና በተሻለ ሁኔታ እናገኛቸው። ለሁሉ ለዛሬው እዚሁ እናበቃለን። ከነጫለ ረብ ጅደ ከነጫለ ከንቶሌ ወለገራ ከነጣ ጋዮ ፈደ አልሐምዱሊላህ ሱመቲ ወለገራ ሰላም አለይኩም እሙ ሳኒ ሐራ ወጀዳጋ يا ربي حدث حاج محمد من وجه قال الله ثاني وجه لكم بحدث أباب تجراوتي ورا ولي تهدر وجه نساء ورجال وجه نقار بن وايدر فهم در رب بن حمد قال الله ثاني نقا حدو جار نبي جار بن هاكل نطاس رب بن هاكل عمري جرا ديرنا عدوين جرا دبما بسم الله قم ترى والجنة قم ترى بابو يا دم مراد ربي حقود وقاصد بجل ما رب بن هاكل يا دو دنيا آخر رب بن هاكل أنا نقول رب بن هاكل الفاظ مغفرات رب بن هاكل ይህ ታላቅ ሀድራ በአባ ጀማል አልግዩ እጅ የተመሰረተ ሲሆን ይህ የረሱላችን ሰለላሁ ዐለይሂ ወሰለም ፍቅር ማዕከል ከልጅ ልጅ እየተላለፈ ሲመጣ ቆይቷል። እነሆ ታሪካዊ ሀድራ በታላቅ ድምቀት እየተከበረ ነው። تزامل جرن من
ከግቢው ውጪ ለበዓሉ ድምቀት የሆኑ የተለያዩ ሸቀጣሸቀጦችን የሚሸጡ ሰዎች ተሰብስበዋል። ይህ የሐድራው አካባቢ ነዋሪዎች በበዓሉ ላይ የራሳቸውን አስተዋጽኦ የሚያደርጉበት መንገድ ነው። የመውሊዱ በዓል የአካባቢው ህዝብ ከልብ ያበረከተውን ጀባታ ይዘው ሲመጡ በደስታና በዚክር ተቀበልናቸው። keenya keessa barakaa rabbi nu haa kaa'u kidmaa kan ammoo rabbi nu urkatti hasabachiisu biyya keenya gaaraa godha isaa gamaa gamana isaa nagaa rabbi nu haa godhu diinii keenya bismillah rabbi kan kana irra caalan bootolee biyyannaanti gammannu rabbi nu haa godhu nuni haadhaan biyya aara galfattu rabbi nu haa godhu biyya umurii ture immoo bismillah akkuma kana kaddamu rabbi nu haa godhu kidmaan kun urkatti kan bismillah dabalamee bal'ataa deemu rabbi nu haa godhu bismillah moomina moomintittiin bakka jiran nutti nagaa rabbi nu haa godhu kan rakkate hunda rabbi nu haa nassaru kan nagaa jiru nageenyaan rabbi nu haa dawwamsiisu kan qabnu keessa barakaa rabbi nu haa kaa'u kan hin qabne daddabalee ni'imaa gaarii rabbi nu haa kennu awwalaa akhiratti rabbi nu haa tolchu xiqqaa rabbi nu haa guddisu guddaa umurii rabbi nu haa bulchu bismillah isa guddate rabbi ol nu haa deemsisu isa xiqqate immoo rabbi iltaa bal'isu Andini kan ipate rabbi nu haa bal'isu nun haa ipate rabbi nu haa bal'isu bal'ina keessa immoo nama dawwamee waggaa waggaadhaan kaddamu rabbi nu haa godhu wal dhabuu wal biraa dhabamu najaa rabbi nu haa baasu isaanin umrii tursiisee nus bira rabbi haa dawwamsiisu marhaabaa rabbi nu haa jedhu ilaahi birahmatika yaa arhamar raahimiin alhamdulillahi rabbil aalamiin allahumma salli ala sayyidina muhammad wa ala ali sayyidina muhammad በምላሹም የሐድራው አባቶች ለጋሾቹ ዱዓ ሲያደርጉላቸው መንፈሱ የበለጠ ይጨምር ነበር። ልዩ በሆነ ስልት የሚደረገው እንቅስቃሴ ደግሞ ለዝግጅቱ ሌላ ውበትን ይጨምራል። الحمد مولى الله يا غفاري حيث أنعمتنا بطه المختاري معدن سر الله شافع الأوذاري غاث المحبين في يوم الغرغار سر الخلد صلوات الله وأزكى سلام معطر بعرف جزية والرضا والإكرام بعد الكونية على شمس الهرم كنز الأبدية በዚህ ታላቅ የረሱላችን ሰለላሁ ዐለይሂ ወሰለም የመውሊድ በዓል ላይ
የተለያዩ የዕድሜ ቡድኖች በጋራ ይሳተፋሉ። ወጣቶች ከሽማግሌዎቻቸው እውቀትን ሲቀስሙ፣ ልጆችም አላህን በመዘከርና በረሱላችን ሰለላሁ ዐለይሂ ወሰለም ሰለዋት በማውረድ እና ውዴታን በመግለጽ ጊዜያቸውን ያሳልፋሉ። የሌሊቱ ድባብ በወንዶች ልብ የሚነካ መንዙማዎች ተሞልቷል። ልዩ አዝካርና ዜማ መንፈሳዊ እንቅስቃሴ ለዘመናት ሲወረስ ሲተላለፍ የቆየ እጅግ አስደናቂ ትዕይንት ነው። ተሳታፊዎቹ ልብ በደስታና በጉጉት ሲንቀሳቀስ ይታያል። በዚህ ሀድራ ላይ የሚታየው የሰለዋትና የዚክር አቀራረብ በእውነትም የሚገርም ነው። እንግዲህ የድራ ባለቤትነት ማለት በኢማምነትንም የሚመራው ነኝ። መጀመሪያው መንስኤው ከዘቢ ሞላ ጋር ቁርኝት ያለ ሀድራ ነው ማለት ከዚህ በፊት ወደ 1888 አካባቢ አያቴ ከዛ ሄዶ እዛ ተመርቆ አልጌም ባል ሀድራ መስርቶ ከዛ በኋላ ወደ ጥሮም ባል ከመጡ በኋላ አባቴ ኸሊፍነቱን ከሳቸው ተቀብለው እየመሩ ያለ
ወደ 1978 አካባቢ ይሄኛውን ደግሞ መሰረቱት። እሳቸው ይሄንን እስከ 1990 ሲመሩ ቆይቶ ከዛ በኋላ እሳቸው ሲያርፉ እኔ በቦታቸው ተተክቼ እሳቸው ይሰሩ የነበረውን የዕልም ማስቀራት ጉዳይ የአካባቢውን የማሳመን ማለት ወደ ሃይማኖት የመቀስቀስ ድርሻቸውን ከእሳቸው እንደተቀበልኩ ተማና ወስጄ እየመራሁኝ ነበረ። ሀድራው ማለት ትምህርት የሚሰጠው በሃይማኖቱ ብቻ ሳይሆን ደህና ባህል የሆነውንም እንዲያጠናክር ከስቡ ራሱ የአዱኛውን ስራ ራሱ መሰረት ባለው እንዲመራ በፕሮግራም እንዲመራ እንዳይቀልድበት ማለት በፕሮግራም ይሄ ዱንያ በትክክል ካልተሰራ ለአኺራም ስራ ችግር እንደሚሆን ሁሉ ይመክራቸው ይነግራቸው ነበር። የማውቀውን ያሳውቃል። ዕልምም ይቀራል፣ በደረሳ ደረጃም ይቀራል እና ከህዝቡ ጋር አንድ ሆኖ ሁሉም ክርስቲያን ራሱ እየመጣ ከኛ ጋር እየዋለ የሚሰልምበት ብዙ አጋጣሚ በቁጥር የሚታወቁ አይደሉም። ለምን ቢባል አንተ እንደዚህ ነው አትመጣም አይባልም። ይመጣና ይሰማና ያያል። ሁኔታው ሲያምረው ይገባል። ብዙ ሰዎች አሉ። ለዚህም ማለት ከማንኛውም ጋር መገለል የሚባል ነገር የምናገልበት የዘረኝነት የሃይማኖት የምን ልዩነት የሌለ ሁሉንም አቅፎ ሁሉም ሰው ተምሮ እንዲያቅ ሐቁን ሲያቅ ራሱ ይመራል በዚህ የሚል አላማ ስላለን በዛ ነው የምንመራ። መውሊዱ ጾም ከወጣ በኋላ እንደምታውቀው በአካባቢያችን የኢስነይን ጉዳይ ነብያችን የተወለዱበት ቀን ሰለላሁ ዐለይሂ ወሰለም በሚገባ ሌላ ጊዜም ሁሌ ይከበራል እና ከዒድ በኋላ ማለት ከዒድ አልፍጥር በኋላ ቀጥለው ያለው ኢስነይን ሸዋል ውስጥ ነው፣ ጾም ውስጥ ነው የሚሆነው ስድስቱ። ከዛ በኋላ ሁለተኛው ደግሞ ምኑ ላይ ይመጣል? ከዚህ በፊት ተራ አላቸው። በየቦታም እየሄዱም ከሆነ በአንድ ቦታ የሚቀመጡ ሰዎች ተራ ይቆጠርላቸዋል፣ መውሊድ ያወጣሉ። ለዛ የመጀመሪያውን ቀን መውሊዱን ይመልሱትና የሁለተኛው ኢስነይን ይመጣል እና እዚህ ላይ ደግሞ መውሊዱ ከመጡ በኋላ የሚሰጣቸው ዳዕዋ አለ፣ ዝክር አለ፣ በግጥም የተገጠሙ መንዙማዎች ብዙ መንዙማ ነሺዳዎች አሉ። በዛም ምክር ይሰጣቸዋል። ሁሉም እንዲረዳ ይደረጋል። ይህንን ሁሉም ተሳትፎ አላቸው። ከዚህ ቅርብ ሳይሆን ይሄኛው በዚህ አካባቢ እንደ መሪ ነው የሚታወቀው። ቦታው ራሱ ያው ከህዝብ ብዛትም አንጻር ከየትኛውም ከሌላ አካባቢ ራሱ ድጋፍ ያደርጋሉ፣ ይሳተፋሉ። በመስጂድ ስም በግል ስም ከሩቅም ከሁለት ወረዳ ከሶስት በላይ ነው የሚሳተፉት። በወረዳ ደረጃ ብናይ ለማለት ነው የቀበሌውን የመሳጂዱን ጉዳይ ሳይሆን ብቻ እና ሁሉንም እዚህ አካባቢ ያለውም እንደ ግሉ አርጎ ጉዳዩን እዚህ ውስጥ የሚሰራ ስራውንም ከሆነ ተሳትፎ ሁሉንም የሚያስፈልገውን ይሳተፍና ይገዛ ያደርጋል። ብዙ ጀማዓ አላቸው ሸሆቹ፣ ብዙ መስጂዶቹም አላቸው እና እኛ ከሳቸው ጀማዓ አንዱ ስለሆንኩኝ እንደኔ አይነቱ ደግሞ ወደ 300-400 ሰዎች አሉ። በየግላቸው መስጂድ ይዞ እያስቀሩ ያሉ የገና ተርቲብም አለ፣ የጦሪቃውም ተርቲብ አለ። እሱ ደግሞ እስነይንም አለው። እስነይን ላይ ሁሉም ህዝብ ይገናኛል፣ ሰላዋት ያደርጋሉ፣ ዱዓ ያደርጋሉ። ይሄ እሳቸው የሰጡን አማና ነው። ብዙ ሰው ስለሚሳተፍ እንደዚህ ባይሆን ኖሮ ራሱ የመስተንግዶ ጉዳይ በጣም ይከብድ ነበር። አዎ እና ከብዙ አካባቢ ይሳተፍበታል። አልহামዱሊላህ ረብል ዓለሚን። የዚህ ሀገር ወጣቶችም በጣም ብዙ ልፋት አላቸው። ተርቢያም እየተማሩ ትምህርትም እየተማሩ ዕልምም እየቀሩ መውሊዱን ደግሞ እንደዚህ ይخدማሉ ማለት ነው። በጣም የዚህ ሀገር ወጣቶች ልዩ ናቸው። በመሐባም
በኺድማም በአደቡም በጣም ልዩ ወጣቶች ናቸው እዚህ ሀገር ያሉት። በጣም ምሳልም የላቸው ማለት ነው። ከዘብ ሞላ የሚመጡ እንግዶች አሉ። በሀጂ ሙሐመድ አሚን በሼክ ሀጂ ሙሐመድ አሚን በሰይድ ሀጂ ሙሐመድ አሚን የሚመራ ቡድን አለ። ከነዛ ዋናውን አድርገን እንደው ወጣ ብለን የምንቀበላቸው በጣም ከፍተኛ ደስታ የሚሰማን ማለት ራሱ በሄድራው ግንኙነት ራሱ እሳቸው በጣም ጥረት የሚያደርጉ ሰው ናቸው። እዚህ ብቻ ሳይሆን የቱም እዛም የሚያደርጉት ይጠሩናልም፣ እኛም እንሄዳለን። ግንኙነታችን የበለጠ ከዚህ ይበልጣል ይቀጥላል ነው እና ከሌላ ቦታ ብዙ እንግዶች ቢመጡ ብዙ ሀድራዎች አሉ። ከብዙ ሀድራዎች ይመጣሉ። ግን ለየት አድርገን የምናየው የነሱን ከምንጩ ጋር መገናኘት ስለሆነ በቀላሉ የምናየው ጉዳይ አይደለም። የእሳቸውን መምጣት በጉጉት ነው የምንጠብቀው። ህዝቡም እንደዛው ወጥቶ ከመምጣታቸው በፊት ነው ወጣ ብሎ የሚጠበቀው። ይሄ ነው ዋናው። አሉን ከምንላቸው እንግዶች እምራቸውን ጠዊል አርጋ አላህ ያርግና በየአመቱ እንድንገናኝ ያርግ ነው ምነው፣ ሌላ አይደለም። asirriidha. Keessummaan sanyii gosa adda addaatiin kan seetochim jarri shamarranis duffii qabatanii qara'aa kan jarri simannoodhaan karaarra dhaabatanii keessummaawwan iddoo adda addaatii dhufan kan haaluma adda addaatiin namni sadarkaan isaa wal cacaalaa akka hadiraadhaan jamaadhaan dhufa. Jarris zakkaraa qara'aati kan jarri dhufan. Asis duffiin fudhatamee qara'aa gaditti bahamee wajjiin wal deebi'amee dhaabatamee masiida fuulduratti zakkaramee teessifamanii egaa waan keessummaadhaan malu amma ognaatiin gosa nyaatarras ta'u qaawwarras ta'u akkaataa itti keessummaan simannu haala baay'ee waadha waan nama gammachiisudha baay'ee. ከዘብል መውላ የነ አበል ፈቲሄ ልጆች እዚህ ሲመጡ እኛም በጣም ደስ ይለናል። ለምን የኛ ጠሪቃ ራሱ ከሳቸው ስለሆነ ከአበል ፈቲና ከዘቢ ስለሆነ እነሱ መጡልን ማለት ነብያችን እንደመጡ ነው የምናየው ሰለላሁ ዐለይሂ ወሰለም። ለዚህ በጣም ደስ የሚል ሐሳብ ነው ያለን። ታሪካዊ ግንኙነት አለ። ከአባቶቻችን እዚህ ቦታ መተናል። አባቶቻችን ከዚህም ደግሞ ታሪካዊ ግንኙነቱ ያለ መሆኑን ሄዋ መሆኑን እኔ በደንብ ተረድቼዋለሁ፣ በደንብ ሰምቼዋለሁ፣ በደንብ አይቼዋለሁ፣ በእድሜም ደርሻለሁ። ለምሳሌ አልጊጂን የመጀመሪያው አልጊጂን ዘይራለሁ። ከዚህ እኛ ጋር ሄደዋል። ሀድረ ዘቢ ሙላ ላይም ደግሞ ቂሳ ሲነገር ተነጥሎ የዘቢ ብቻ አይወራም፣ የአልጊጂ ሳይጨምር ማለት ነው። ሁሉም ኸሊፋዎች ደረጃ ደረጃ አላቸው፣ ቦታ ቦታ አላቸው። ይሄ ግንኙነት እንዲጠናከር አከሌ እንዲህ ነበር አከሌ እንዲህ ነበር ሳይባል ሲነበብ ሰምተን አናውቅም። አልሐምዱሊላህ ግንኙነቱ እየሰመረ እየቀጠለ ነው መጥቷል። ይህ የጠበቀ የዘቢ ሞላ ሀድራና የአልጊ ሀድራ ወዳጅነት ከረጅም ጊዜ አቋርጦ የነበረ ሲሆን በተለይም በደርግ ጊዜ የነበረው ሁኔታ ግንኙነታቸው እንዲቋረጥ ምክንያት ሆኗል። ሆኖም አላህ ፈቃድ ይህ ግንኙነት እንደ አዲስ እንዲቀጥል ያደረገው ሁለቱም ታላላቅ የዕልም ማዕከላትና የረሱላችን ሰለላሁ ዐለይሂ ወሰለም ወዳጆችን አንድ ላይ የማየት የጋራ ፍላጎት ነበር። በመሃል በደርግ ጊዜ መገናኘት ጠፍቶ ስለነበረ አንዱ ከአንዱ መሻይኽ ወደ ሌላ መሻይኽ ለመሄድ ማዕቀብ ጥሎ ነበረ። እዛ የተነሳ ግንኙነታችን ለተወሰነ ጊዜያት ተቀዛቅዞ ነበር። ያም ሆኖ ግን ያም ሆኖ መጠያየቁ በደብዳቤ መታወቁ አልቀረም። እነሱም ለአንድ ጉዳይ ወደዛ ሲሄዱ እኛ ሳይጠይቁ አያልፉም። ለሐኪምም ወይ አዲስ አበባ ለመሄድም ወይ ኑር ሁሴን አናጂና ለመሄድም ሲመጡ ጎራ ብለው ቦታውን አስታውሰው ይሄዱ ነበር። የሚያጋራን አንደኛ በጠሪቃም እንገናኛለን እና እሳቸው ያው አንዳንድ ችግርም በሚገጥም ሰዓት ደግሞ መፍትሄ ለማፈላለግ ይሄዱ ነበር። በደብዳቤም ደግሞ ይለዋወጡ ነበር፣ ይመካከሉ ነበር። የወቅቱ አህዋል እንዴት ነው፣ እናንተ ጋር እንዴት ነው፣ እኛ ጋር እንደዚህ ነው ብለው ይጠያየቁ ነበር። በመሀል ግቤ ወንዝ አለ። አሁን ይሄ ዘንድሮ ስንመጣ አራተኛ ጊዜ ነው፣ በአዲሱ ማለት ነው።
ከዛ በፊት በለቅሶ ነው ሸኾቹ ያለፉት ጊዜ እሳቸው አያት አልጊ አባ ጀማል ሲያልፉ አባቴን ተከትዬ መጣሁ። አየሁ የነበረውን ግንኙነት በደንብ አድርጌ ደርሼበታለሁ። ከዛ በፊት ግን ታላቅ ወንድሜ ሀጅ ፈቱ ነበሩ። ከሀጅ ፈቱ ጋር ነበር የሚመጡት። በኋላ እሳቸው ጋር መጣሁ። አየሁ አሉን የምንል ዘመድ አይ ለክፉ ቀንም ይደርሳሉ ብለን የምንመኘው እነሱም ነው። ሽማግሌ ደግሞ ሁሉም ቦታ የለም፣ እጥረት አለ። ታሪክ አገናዝቦ የሚያወራ እንዲህ ነበር፣ እከሌ እኮ እንደዚህ ነው፣ የአባቴ ወዳጅ ነው፣ እዛ ቦታ ግንኙነታችን አጥብቆ የሚል የሚመክር ሽማግሌ እያጠረ መጥቷል እንጂ በመካከላችን ሌላ ሰው አይገባም ነበር። እያንዳንዱ የሚገርመው ግንኙነት ለምሳሌ አልጌ ጋር ግንኙነት ቢኖረን የመሻኾች ቃቅይንም ሆነ የዘቢ ቂሳ እንደ አልጌ የምንሰማው አይነት የለም። በተለየ ሁኔታ ነው። ግንዛቤያቸውም ደግሞ የሁሉም ይለያይ ነበር። ደረጃ ደረጃ ነበረው። 11 ኸሊፋዎች ናቸው ዘቢ ሞላ ላይ አንድ ላይ ቀርተው ዱዓ ተደርጎላቸው የወጡት እና ይሄ በጣም የሚያገናኘን ነው። የእግር ጉዞ እያጠረ ስለመጣ መንገዱ ርቀት በማገናዘብ ሰው ግንኙነቱን አቀዝቅዟል እንጂ በረመዳን የሚገናኝ ነበር። ይሄ በተጨማሪ ዘንድሮ ሲመጣ ይሄ የሰይድ ጀማሉዲን ልጅ ነው። ኸይሩ የኸይሩ የሀድራው የፍቃዱ ሀድራ ኢማምም ነው። ከልጅነት ወደዚህ ገብቷል። ጥሩ ሁኔታ እየሄደ ነው ያለው። እኛ የምናውቀውን ሌላ ምስክርም ያስፈልገናል እኮ እነሱም መምጣት አለባቸው ብዬ ነው። ኢንሻአላህ ወደፊት የበለጠ እንቀጥላለን፣ በተሻለ ሁኔታ እናሻሽለዋለን የሚል እድሜ ከሰጠን አለን። በዛው የነበረ ነው፣ አዲስ አይደለም፣ ይቀጥላል ብለን ነው የምናምነው። ቃቂ በዛሂር ሸሪዓ በዛሂር ኪታብ ብዙም የራቁ አይደሉም፣ ግን በማዕናው በጣም ትልቅ ሼክ ናቸው ቃቂ። ዘቢ ግን በማዕናውም በዛሂሩም በጣም ከባድ ዓሊም ናቸው እና አባ ጀማል አልጌና ቃቂ በጣም ይዋደዳሉ እና አባ ጀማል አልጌ ደግሞ ዓሊም ናቸው። አንዳንዴ ይጫወታሉ። አንተ እኔን ልታስቀራ ስትገባ እኔ ኪታብ አልቀራውም ትለኛለህ፣ ለምን እንደዚህ ታደርገኛለህ? እኔ ካንተ መሐባ የተነሳ ወጥቼ ወደዛ ወደ ዘብይ መሄድ ከብዶኛል፣ አንተ ራስህ ያስቀራኝ ብሎ አንዴ ይጨዋወታሉ። ከዛን በል ሸርህ አምጣልኝ ብሎ ቃቂ ተቀበሉ። ከዛን ትልቅ ኪታብ ነው፣ ሸርሁን አመጡና ሰጣቸው። ከዛን ሸርሁን ከፈቱና በል ቅራ አሏቸው። ከዛን አባ ጀማል አልጌ መትኑን ሲቀሩ ቃቂ ደግሞ ይፈስራሉ፣ ሸርህ አድርጎ መባህስ ያደርጉበታል። ከዛን ይሄ ነገር ተሰማና ጀማዓው ለዘብይ ተናገረ። ቃቂ ያለ አደባቸው ያለ ፍቃድ ኪታብ እያስቀሩ ነው፣ አባ ጀማልን ኪታብ እያስቀሩ ነው፣ ካልክሉ ብሎ ጀማዓው ይናገራል። ከዛን ዘብይ እንግዲህ ረህመቱላሂ ዐለይሂም ጀሚዓ አመደነላሁ ቢአምዳዲሂም ይጠራቸዋል። አንተ መቼ ተፈቀደልህና ነው? ለምንድን ነው ኪታቡን የምታስቀራው? አስቀራ ብያለሁ፣ አንተ ጠሪቃ እንጂ ተርቲቡን ስራ ነው እንጂ ያልኩ ኪታብ ታስቀራ አላልኩም። ከዛን እኔ ዝም አሉ። የዛኔ ደግሞ የቱ መቼ ቀርተ ነው አንተ ኪታብ የምታስቀራው ሲባል ሰይድ ያሉዋል። እኔ እሳቸው መትኑን ሲቀሩ ነብያችን ሰለላሁ ዐለይሂ ወሰለም ይፈስራሉ። እኔ ደግሞ ከሳቸው የሰማሁትን ለአባ ጀማል አልጌ እየተናገርኩ ነው እንጂ እኔ እንደስማ ብለው እያስተላለፍኩ ነው እንጂ እሳቸው ሲቀሩ ነብያችን ይፈስራሉ። እኔ ደግሞ የነብያችንን ድምጽ ሰማለሁ በሱ እያስተላለፍኩ ነው እንጂ ኪታብ ቀርጬ አይደለም ሲሉ በጣም ዘብይንም ተሰማቸው፣ አባ ጀማልንም ተሰማቸው። ሁሉም የቃቂይን ክብር ከዛ ጀምሮ ነው እንዲህ ይሄን የሚያክል ከራማ አላቸው ለካ መባላቸው ራሱ ከዛ ጀምሮ ነው እየተፈሩ የመጡት። ቃቂ በታሪካቸው ሲናገሩ በጣም ብዙም የከበዱ ሳይሆኑ ወጣት ናቸው አሉ። እኔ የመጀመሪያ ጊዜ ነው የመጣሁት። እነዚህ አባታችን ጠሪቃ
ሼህ ኸሊፋ ሼህ እዚህ ያሉ ሲባሉ ነገሩኝ። እኔ እነሱን አጅቤ መውሊዱን ለመደገፍ መጣሁ እና በዚህ ሁኔታ መውሊዱን ለማክበር ነው የመጣ ነው። ድሮም የተቀጣጠሉ ሰው ነው ያለው። ኸሊፋዎች የተያዙ ናቸው። እኛም አሁንም ይህንን መውሊድ እዚህም እዛም ለማስቀጠል በመዘያየር ነው ያመጣናል። ለሁለተኛ ጊዜ ነው ወደዚህ ወደ ጅማ ዞን ልሙኮሳ ወረዳ ሀድረተል ሙሐባ ከሼኹ ጋር የመጣሁት ለሁለተኛ ጊዜ ነው። ድጋሚ ስመጣ ደግሞ እጅግ በጣም ብዙ ነገሮች ተለውጠው ብዙ ነገሮችን ለማየት የበለጠ ደግሞ ስለ ሀድራውም ስለ ኸሊፋውም የበለጠ እንድረዳ አድርጎኛል። ማሻአላህ እንግዳ አቀባበላቸውም ጥሩ ነው ያለው። ሰውን ወዴታ በመስተንገዷቸውን እንግዳን በማስተናገድ በጣም ጥሩ ነው። ከኛ ይሻላሉ። እኛም ከነሱ የለመድነው ነገር አለ። እዛ ሄደን ቀጣይ እናደርገዋለን ብዬ አስባለሁ። እኔ በዚህ አጋጣሚ ሼኻችን ሼህ መሐመድ አሚን በድረዲን እጅግ በጣም ልናመሰግናቸው ይገባል። በርካታ ነገሮችን እያስተማሩ በርካታ ነገሮችን እንድንለምድ የአያት ቅድመ አያቶቻችን ኸሊፋዎች ባሉበት አካባቢ ሂደን እነዚህ ኸሊፋዎች የት እንዳሉ እንድናቅ ልጆቻቸውን ጭምር እንዲለምዱ እሳቸው ከአባታቸው የተረከቡትን ዲን ለልጆቻቸው ለማስተላለፍ የሚያደርጉ ጥረት ይበል የሚያሰኝ ነው። በጣም ጥሩ ሁኔታ ነው ያለው። አላህ በእንደዚሁ ሀያታቸውን ያቆያቸውና እንድንቀጥል እኛም ዚያራችንን መውሊድ መምጣታችንን እንድንቀጥል እፈልጋለሁ። ለዘቢ ሞላ መድራ ያው እንደዚሁ አይነት ምኞት ነው ያለን። ሁላችንም አላህ ያኑረን ይላል። ይሄ መውሊድ እያከበርን ነብያችን መውሊድ አለይሂ ሰላም እያከበርን አባቶቻችን የያዙትን እየቀጠልን እንድናስተላልፍ ለትውልድ ብዬ አስባለሁ። ህዝቡ ደስ ይላል። የህዝቡ ፍቅር ደስ ይላል። የሙስሊሙ ማህበረሰብ እንደውም ሌላው እምነት ተከታይ መንገድ ላይ ሲያደርገው ነበር አቀባበል ወጥቶ ሲሰጠው የነበረው ፍቅር ለሌላም አካባቢ ትምህርት ይሆናል ብዬ ተስፋ ስለማድረግ ሁላችሁም ጅማ መጣችሁ ጎብኙ እላለሁ። ነቢያችንን ለሚወዱ ሰዎች ሁሉ እገዛ እንዲያደርጉልና ከዚህ በላይ መስጂዱን ማስፍተን መድረሳውን ማስፍተን የበለጠ እንድንሰራ ፍላጎታችን ስለሆነ በዚህ እገዛ እንዲያደርጉ እጠይቃለሁ በአክብሮት በሐድራውም ስም። እንግዲህ እናንተም ይሄንን መጣችሁ ትኩረት ሰጣችሁ ይሄንን ቃለ ምልልስም እንድናደርግ አርጋችሁ ለመጣችሁ ሁሉ በመገባ አላህ ይስጣችሁ፣ አላህ ይርዳችሁ፣ ያግዛችሁ። ለታሪክ የምትፈልጉ ሰዎች ማለት ነው ታሪክ እንሰራለን። ለአንድ ቀን አንድ ነገር የሰራ ሰውየው ቢሞት ነገሩ እስካለ ድረስ አልሞተም ነው የሚባለው። ስሙ እስከ የውመል ቂያማ ይነገራል። እንደዚህ አይነት ታሪክ አሳልፈዋለሁ የምትሉ ሰዎች ባለ ሀብቶችም መታችሁ የሆነ ታሪክ አብረን ብንሰራ ብዬ ይሄንን ላስተላልፍ ፈልጋለሁ። ሴቶች ሐድራ ላይ ደግሞ ድባቡ በደስታና በናፍቆት የተሞላ ነበር። እህቶቻችን በልባቸው ያለውን ፍቅር በዜማ እያንጎራጉሩ የደስታ ስሜት እየተወዛወዙ መንዙማ ያቀርባሉ። Salam alaikum,
መውሊዱን በሰላምና በበረከት ከጨረስን በኋላ ወደ ቤታችን ለመመለስ ስንሰናበት የነበረው ስሜት ድብልቅልቅ ነበር። በአንዱ በኩል የዚህን ታላቅ በረከት ተካፋይ በመሆናችን ደስ ብሎናል። በሌላ በኩል ይህን ስፍራ ለመልቀቅ ትንሽ አዝነናል። ሆኖም ግን ልባችን በዚክርና በፍቅር ተሞልቶ ወደፊት ለመጓዝ ዝግጁ ነበር። በልባችንና በምናባችን ይህን ድንቅ ትዝታ ይዘን እንጓዛለን። በሌላ አስደናቂ ዘገባ እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።